ለቤተሰቦቼ አምስተኛ ልጅ ነኝ፣ ስድስተኛ ልጅ ነኝ። ታላቆቼ አራት ወንዶች፣ አንድ ሴት ልጅ አለች። ሴቷ ሞታለች። ወንድሞቼ አሉ እና የኔ ታሪክ የሚጀምረው የህፃንነቴ ይቅርና 1999 ጀምሮ ነው ዓመተ ምህረት የእንጀራ እናቴ እህት የኔ አክስቴ ማለት ነው የአባቴ ምስት እህት የእንጀራ እናቴ እህት የተወለድኩት አርባ ምንጭ ክልል ውስጥ ሆኖ በጣም ገጠራማ ቦታ ነው የተወለድኩት እና ከዛ አካባቢ የእንጀራ እናቴ እህት አክስቴ ሰርቃኝ ወዴት ታመጣኛለች? አዋሳ። በዛ እድሜ እርግጠኛ አይደለሁም። በዛ ጊዜ እድሜ ቢያንስ 12 13 ያክላል። ሰርቃኝ የት ታመጣኛለች? አዋሳ መጣችኝ። ግብርና ድርጅት ውስጥ ነው የምሰራው። መንግስት ቤት ሰጥተዋት ምናምን አንድ ልጅ ወልዳለች። ሀምጥታኝ በቲሸርት ደብቃኝ በማሳ ውስጥ ጎረቤትም ወንድሜም እንዳያይም ብላ ቤተሰቦች እንዳያዩ ብላ ወንድሜ አጠጋቤ ነበረ እንዳያይን ደብቃ በማሳ ነው በመንገድ ከሄደች ይዘኝ ከመጣች ያየኛል ብላ ጨርሳ ወደዚህ ፕሮግራም አባቷ ሞቶ ልቀብር ሄደች እና ከዛ ቀብሩን ጨርሳ 15 ቀን ቆይታ ወደዚህ ልትወጣ ስትል አጋጣሚ እችን ልጅማ ይዣት መሄድ አለብኝ ከልጄ ጋር ትጫወታለች ብላ ታስብና ከእንጀራ እናቴ ጋር አውርታ ነበረ። ከዛ ወንድሜ ነበረ ቤት ውስጥ እንዳያየኝ አድርጋ ምን ታደርጋለች? መንገድ ሳይሆን በቆሎ ማሳ ትልልቅ ነበረ። በዛ ማሳ ውስጥ አድርጋኝ ወደ ቤታቸው አመጣች። እንጀራ እናቴ እናት ቤት አመጣችኝ። ከዛ በዛው ሳትበላ ሳትጠጣ እንዳይፈልጉኝ ብላ ያው እኔን ስለሰረቀች ልቧ ስለፈራ ወዲያው ይዞ ይመጡ በአይሱዚ መኪና አዋሳ ባመጣችኝ። በ7 ቀኔ በጣም መታችኝ። እስከ 7 ቀን ትመታኛለች። ምግብ አታበላኝም። ቁራሽ ዳቦ ነው የምትሰጠኝ። ጠዋት ለልጇ ምግብ ሰጥታ ልጇን ትምህርት ቤት አድርሳ፣ በዛ ጊዜ የ10 ዓመት ልጅ አላት። ልጇን ትምህርት ቤት አድርሳ በዛው ነው ስራ የምትሄደው። ምሳዋን ቋጥራላት ለልጇ። ለእኔ 1 ዳቦ ትሰጠኛለች። በዛ ጊዜ 3 ብር ዳቦ በጣም ትልቅ ዳቦ ነው። 2 ብር ዳቦ ትሰጠኝና ከዛ እኔን ብር አውጥታ ዘግታብኝ ትሄዳለች። ከዛ በኋላ እስክትመጣ እኔ አልበላም። እሷ የምትመጣው ለምሳ ሰዓት 8 ሰዓት 7 ሰዓት ትመጣለች። ከዛ አልበላም። ስትመጣ እሷ ስትበላ ለእኔ ትበላና በደንብ አቅርባ ትበላና የተረፈችውን ትሰጠኛለች። ከዛ በ7ኛው ቀን በጣም መታችኝ። ከሚገባኝ በላይ በልጅነቴ የማይገባኝ ምንድን ነው? እኔ በዛ ሰዓት አንድ ቋንቋ ነው የምችለው፣ የጋሞ ጎፋ ቋንቋ ነው የምችለው። ከዛ በኋላ በአማርኛ ያንን ጆክ አምጪ ከደረጃ ስትለኝ አልገባኝም። ጆክ ማለቱ ያው በዛም ቋንቋ ጆክ ስለሆነ ገብቶኛል። ሀምጭ ማለቱ አልገባኝም። ከዛ ምንድን ነው በራሰ ቋንቋ ለምን አትነግረኝም አልኳት። ጭራሽ እንዲህ መልስ በቃሽ ብላ በባልዲ የነበረውን ውሃ አናቴ ላይ ገለበጠች። ከዛ ሄሪሳስኮ መጣች። እሊ ያዘኝ። ለምናኝ ሰርቃኝ ለምና ልብስ ገዛልሻለሁ ብር ሰጥሻለሁ እንዲያደርግሻለሁ ብላ ሀምጥታኝ ትመታኛለች አልኩትና በጣም እሊ ያዘኝ። ሰውነቴ ቆሳሰለ። በቃ በጣም አባበጠ። ከዛ ጠፎ ዝም ብዬ በቃ ከኋላ እየተከተለችኝ ይመስል በቃ በጣም ሮጥኩኝ። የመታችኝ 7 ሰዓት አካባቢ ነው። ለሚሳ መታ ነው። ጆክ አምጪ ፀጉሯን ልትታጠብ ስትል ከዛ ጆኩ ስላልገባኝ ለምን በራሴ ቋንቋ አትነግረኝም? እንዴት በአንድ አማርኛ ይችላለሁ ስላት እንዴት መልስ ትሰጭኛለሽ ብላ ከሚገባኝ በላይ ስትመታኝ ልጅ ነኝ። ከዛ ዝም ብዬ ከኋላ የምትከተለኝ የምታባረኝ ይመስለኝና በጣም እርኩኝ። ያ ሰፈር አዋሳ ኢንዱስትሪ ሰፈር የሚባል ነው። በዛ ጊዜ አስታውሰዋለሁ። እና ከዛ ሮጬ ሲደክመኝ ቡና የምታፈላለች ሸራ ወጥራ እሱንም አላየውም። ሸራው ስር ተኛሁት ከጀርባ። ከዛ በኋላ ሳለከልክ ስገላበጥ ተኝቼ እያለቀስኩኝ ልጅቷ ታየኝና የወላይታ ልጅ ነች። ምንድነው ምን ሆንሽ ነው ስትለኝ በወላይተኛ አልተግባባንም። ከዛ ሌላ አስተርጓሚ ታመጣና ስትነግረኝ እንዴ ብዬ ስነግራት ራሷ ቤት 2 ወር ታስቆየኝና አከራዋ ቤት አስገባችኝ። ያ የሚሆነው 1999 መጨረሻ አካባቢ ነው የመጣሁት ከግማሽ ወር በኋላ። ከዛ በኋላ 2 ወር አቆይታኝ አከራዋ ቤት አስገባችኝ። አከራዋ ቤት እየሰራው 35 ብር ነው የምትከፍለኝ አከራዋ በወር። 30 ብር ካልከፈልኩ ስትል አንቺ ባትወልጂ እንኳን ልጅሽ ትሆናለች ከፈጣሪ ታገኛለች። 5 ብር አንቺ ካልከፈልሽ እኔ ከፍልላታለሁ 35 ብር አስብላት ብላ ለምና 35 ብር አስገባችኝ አከራዋ ቤት። ስታስቀጥረኝ እሺ ብዬ እየሰራው አረቄ ቤት አላት። 9 ክላስ ቤት አላት። ከ9 ክላሱ 3ቱ የራሷ ነው። አንዱ አረቄ ትሸጣለች፣ 2ቱ መኖሪያዋ ነው። ከዛ የዛ ማታ አረቄ ነግዳለሁ። ከ10 ሰዓት በኋላ ይከፈታል። ቀን ደግሞ ከእሷ ጋር እሰራለሁ። ከዛ ምግብ በአግባቡ አሰጠኝም። እሷን በጣም ስታስቸግረኝ
ከዛ ሰርቄ ማብላት ጀመርኩኝ። እየሰረኩኝ ስበላ እንዴት እየሰረክሽ ትበላለች ትለኝና ትመታኛለች፣ በእሳት ታቃጥለኛለች። ይቺ ሌባ ልጅ ውሰጃት ትለኛለች። ከዛ በኋላ በቃ ግራ ገባኝ። አልጋ ስር ሰርቃኝ፣ ይኸው ፈጣሪ አይለመነኝ። እኔ ከዋሻሁት ፈጣሪ በዛ ጊዜ ማለ በአሁኑ ማለ። አልጋ ስር ሰልቃኝ ከታ ምግቡን እኔ አልጋ ስር በደራቴ ተሲቤ ገብቼ ድስት ክዳን ከፍቼ በልቼ አውቃለሁ። ሰው አይገባውም። ብዙ ችግሮቻችን አልፈናል። ያ ቀን አልፌ ዛሬ እኔ አሁን እዚህ አረብ ሀገር ዱባይ ነኝ ያለሁት፣ እየሰራው ነው። ገነት እንደተቀመጥኩ ነው። ዛሬ እኔ እንደማንም ሀብታም ሚሊዮኔር እንደሆንኩ ነው የሚሰማኝ። ምንም ማዳም ሽንት ቤት ባጥብም ሰርቼ ቢበላም ግን ከትላንትና ህይወት የዛሬ ሳነጻጽረው ገነት የገባው ያል ይሰማኛል። እና ከዛ በኋላ ያን እየሰራኩኝ እየበላው አስተምሪኝ አልኳት። 1 አመት እንደቆየሁት ሚሊኒየም ገባ። ከዛ 1 አመት አካባቢ ቆየው ሚሊኒየም እየኖርኩኝ እዛ 2000 እየኖርኩኝ አስተምሪኝ አልኳት። አላስተምርም አለች። ከዛ እሺ ደሞዝ ጨምሪ አልኳት። 100 ብር አድርግልኝ አልኳት። አላደርግም አለች። ለመንኳት፣ እምቢ አለችኝ። ከዛ በኋላ ጎረቤቶች በሙሉ ተሰበሰቡና የምሰራብኝን ግፍ አዩና ከዛ ውጭ ሌላ ቦታ ተቀጣሪ ዳላላ ጋር ሂጃሉ። ከዛ እሺ ብዬ እሷ በተኛችበት ቦታ ዳላላ ጋር ሄድኩኝና በደንብ ጎረቤቶች አሳምረው መከሩኝ። ዳላላ ጋር ሄድኩኝና ስራ 200 ብር ሌላ ቦታ አገኘሁት። 200 ብር አገኘውና ልብሴን ስጭኝ ብዬ እሷ በተኛችበት ፈልጌ ሌሊት ወጥቼ በተኛችበት ዳላላ ቤት ስራ አገኝቼ መጣሁት ስትነቃ። ከዛ ስመጣ ልብሴን ስጭኝ በቃኝ፣ አላስተምርም ብለሽኛል፣ ደሞዝ 100 ብር አድርግልኝ ስላት እምቢ ብለሽኛል፣ ስለዚህ በቃኝ አልኳት። ሚሊኒየም መጨረሻ አካባቢ 1 አመት ከምናምን ከቆየው በኋላ ከዛ በኋላ አላደርግልሽም፣ ሰርቀሽኝ ንህርሹ እንደውም ወርቄ የለም አሳሰርሻለሁ፣ ነፍስሽን ከፈለግሽ ሂጂ፣ ነፍስሽን ካልፈለግሽ ገንዘብ ከሆነ አላማሽ እኔ ያለችኝ አስፈራራች። እርብ እያለቀስኩኝ ከዛ ተከራዮቹ ወደ 6 ነው 7 ክላስ ተከራዮች አሉ። ከዛ አንደኛው አከራይ እሷ ሳታየው አስገባኝና ደብቆ መከረኝ። ፖሊስ ጣቢያ ሂጂና ገንዘብን ከልክለኛለች፣ ይህን ያህል ጊዜ ገንዘብ እሷ ጋር አለኝ በይ ምናምን ሉና ከዛ በኋላ ሲመክሩኝ ፖሊስ ጣቢያ ሄድኩኝ። አዋሳ ነው። ከዛ አዋሳ ፖሊስ ጣቢያ ሲሄድ ምሳ ሰዓት ወጥተዋል። ከዛ እስኪመጡ አልቅሼ አይኔ ደም ለብሷል። ከዛ ሲመጡ ማለቅሳለሁ። ህዝቡ ምሳ ሰዓት ደርሶ ተዘግተው የወጣው በግቢ ሙሉ ህዝብ እያለ ከህዝቡ ውስጥ እግዚአብሔር ሲረዳኝ ዋና አስተዳዳሪው አጋጣሚ ዋና ኃላፊው ሲገባ አየኝና ሳለቅስ እሷን ያት መጀመሪያ እሷን ጠይቃት ህጻነች ምን ሆና እንደሆነ ለእኛም አልናገር አለች ስሉ ሰውዬው ዘገባና ምንድን ነው የሆንሽው? ሀራቄ ቤት ነው ብርጭቆ አጥባለሁ። ብርጭቆ ከተሰበረ የሰካራ እነሱ የሰበሩትን ገንዘብ ከኔ ደሞዝ ነው የምትቆርጠው። እውነትን ከኔ ደሞዝ ነው የምትቆርጠው። ድጋሚ ብር ይዞ ከሄዱ ከኔ ደሞዝ ነው። ከዛ በቃ ግራ ገብቶኛል እና ወጥቼ ደሞዝን ጨምር ስላት እምቢ አለችኝ። ደሞዝን አልጨምራለችም። እንዴት አስቀጠሩሽ? ለምን ተቀጠርሽ? ቤተሰብ የለሽም? በእንደዚህ ሁኔታ ነው ብዬ ስነግራቸው ከዛ በኋላ ፖሊሱ ቀጥታ 2 ፖሊስ ከፖሊሶቹ ቀደም ብለሽ እንዳትሄጂ ከኋላቸው ተከታያል እና ፖሊሶቹን አስከትዬ ሴትዮዋ ቤት ያርኩኝ 9 ሰዓት አካባቢ ከምሰሳ በኋላ ሲሄድ ጭራሽ ባበላው ጥጄ ተነከስኩኝ። ውሻ ያበል እንኳን አይክድም። ባበላው ጥጄ ባጠጣው ባሳደግኩሽ እጄ ባዳ ነው ብላ ፖሊሶቹን ተከተላ መጣች። በተኛውበት ቦታ ነው የወጣችው። ሰርቃኝ ነው የወጣችው። ምን ንብረቴ እንዳለኝ እራሱ በደንብ ንብረቴን አላየዋትም። ሰርቃ ነው የወጣችው። ሌባ ነች አለች። ሌባ ነች ቀጥታ ለፖሊሶቹ አለች። ከዛ በኋላ ለፖሊሶቹ እንደዛ ስትል እኔ ፖሊሶቹ መጀመሪያ በቃ በደንብ ስለነገርኩኝና ሁኔታዬን ስላዩ ፊቴ አባብጦ ስለነበረ ስላለቀስኩኝ ፖሊሶቹ ተረድቶኛል። ከዛ ሌባ ነች፣ አዎ ሌባ ከሆነች እሺ ለአንቺ ፖሊስ ይዛ ድጋሚ አንቺ ቤት እንዴት ትመጣለች? ሰርቆ የሄደ ሰው በዛው ይቀራል እንጂ እንዴት ነው ወደ አንቺ ቤት የምትመለሰው አሉ። ከዛ በቃ ሌባ ነች ሲባል ማዘር አሁን ጉልበት ብዝባዛ ነው ያደረጉት። እችን ልጅ ሀቋን ሰተሻት ትሸኛታለሽ ወይስ አትሸኛትም? ከዛ በቃ እሺ እናንተ ካላችሁ ከእናንተ አላልፍም፣ በህፃናት ጉዳይ ትከሰሻለሽ፣ በህፃናትና ሴቶቹ ጉዳይ ከምትከሰሽና ሀቋን ከምትሰጭ ሲባል እሺ ሰጣታለሁ፣ በቃ ከእናንተ አላልፍም፣ እኔ ከእሷ ጋር ማከራከር አልፈልግም፣ ባበለው ጥጄ ነው ተነከስኩት ብላ ከዛ ደሞዘን ቆራርጣ እንዲያርገላታለሁ፣ ልብስ ገዝቼላታለሁ፣ እንዲያርገላታለሁ ብላ የአገር ውሸት ደርድራ ጨርቄን ቡትቶይን ሰጠችን። ከዛ በኋላ ደሞዘን ቆራርጣ የ1 አመት ከምናምን ደሞዝ 150 ብር ቀሚስ ቲሸርት 150 ብር ብላ ዋሽታ 390 ብር ሰጠችኝ። ከዛ ቤት ወጣው፣ ልብስ አጠባ ገባው። የእሷ ሌላ ቦታ 200 ብር ተከፍሎ ልብስ አጠባ ሰው ቤት ገባው።
በጣም ትልቅ ቤት ነው። ባለስልጣን ነገር ቤት ነው። ልብስ አጠባ ብቻ ገባው። ሌላ ሰራተኛል። እዛም 200 ብር እየሰራው የእሷ እህት እቺ 1 ዓመት ከምናምን እየሰራዋት በፖሊስ የከሰስኳት እህት ስላሳዘንኳት እህትየው እኔ ፈልጋታለሁ ልጅቷን ብላ ፈላልጋኝ እዘ ሰፈር ነው ተብሎ ሄዳ ፈልጋኝ አዲስ አበባ ላይ ፎሎ እያረጋችኋት ስሙ ታሪኳን። እቺን ጀግና ሴት ፎሎ እያረጋችኋት ገና በልጅነቷ ሄዳ መብቷን ያስከበረች ፎሎ እያረጋችኋት። እሺ ከዛ በኋላ ልብስ አጠባ ገባሁት 200 ብር በዛ ቤት እየሰራው ወደ 2 ወር አካባቢ እየሰራው እያለ 2ኛ ወረን የዚች ሴትዮዋ እህት በጣም ተወደኝ ነበረና ይሄ ግማሹን ታሪክ ነገሬሽ ግማሹን ታሪክ ትቼ ነው ታምሜ ጭንቅላቴ ትል ሆነው ፈጣሪ ምስክሬ ነው ትል እንዲሄደው ተከራይ የወጣበት ቤት አስገብታኝ እቺ በፖሊስ የከሰስኳት እዛ ቤት ቆልፋ ሻርቧን በአፏ አስራ አፍንጫዋን ይዛ ምግብ ትወረውርልኛለች። በር ትዘጋለች። ታፍኝ እንዳልሞት ማስታወት ተከፍታለች። በማስታወት ግማታ እየወጣ ነበረ። በዛ ሰዓት እኔ ጴንጤ ነኝ፣ ፕሮቴስታንት ነኝ። ሃይማኖቴ አላቅም። የቤተሰቦችን እምነት ነው የምከተለው። እሷ ደግሞ አክራሪ ኦርቶዶክስ ነች። እና ከዛ በኋላ እንደዛ እያደረገች ምግብ ስትወረውርልኝ እንደዛ ታምሜ ከእሷ ቤት ወጥቼ እንደዛ ከቻልሽ ሃይማኖት አትግለጭ። እሺ ማሬ ሃይማኖት አትግለጭ። ከዛ በኋላ ያንቺንም ሆነ የሴትዮዋን ሃይማኖት አንፈልግም። ቴንኪው። እሺ ከዛ እንደዛ የሆንኩ መልሼ ያንን ሁሉ ነገር አድርግ ያንን ሁሉ በሽታ ተቋቁሜ እቺ ሴትዮዋ ጥሩ ስለነበረች እህትየው ምን ታደርገኛለች? እፈልጋታለሁ ልጄ አገብተዋል ሙሽሯ ነው እና ያንን በሽታ ሁሉ ማን ያደረገችው እቺ አሰሪ አልጥሽም ብላኝ ተጸይፋኝ። ከዛ በኋላ ማን ነው የላጠኝ? እቺ እህትየው ጭንቅላቴን ማክስ አርጋ ግላብ አርጋ እጇ ላይ ከዛ ጭንቅላቴን ጸጉሩን ይዛ በመቀስ ሽንት ቤት ወስዳ አስጎንብሳኝ። ሽንት ቤት ውስጥ ነው፣ ጸጉሬ ረጅም ነበረ። ሽንት ቤት ውስጥ እየቆረጠች ነው ጣለችው። ፈጣሪ ምስክሬ ነው። ስለ አለፈ ነው የምናገረው። የሞተ ሰው አይናገርም፣ ታሪኩ አይደገምለትም፣ አይደግመው በራሱ አፍ። በህይወት የቆመ ሰው ግን ይደግሟል። እና ያንን ተሊጨ ከተሻልኩ በኋላ ማክሰሴ እሷን ጸጽቶኛል። አሁን ነፍስ ካወቅኩ በኋላ ግን ከዛ ታሪክ በኋላ እህትዮ ከዛ ቤት አስወጥታኝ አዲስ አበባ መጣችኝ። ልጇ ቤት አዲስ አበባ ሳመጣ ደግሞ ስታመጣኝ ልጅዮ ሊደፍረኝ ይሞክራል። ልጅዮ ሙሽራ ነው፣ አግብተዋል፣ ወልዷል፣ ሀብታም ነው፣ ሰፈሩ ቤተል ነው። ከዛ ሊደፍረኝ ስሞክር ጎረቤት አለች፣ አንድ ተከራይ ነው ያለችው፣ የራሱ ቤት ነው። አናገርኳት። ልጅ ነኝ ገና ህፃን ነኝ፣ እንደዚህ ምንም ነገር አላውቅም። እና እንጂ ሙሽራ ሆኖ ነው ሊደፍርሽ የሚሞክረው? ሙሽራ ሆኖ ፈጣሪ ምስክሬ ነው። ያለችው ከምኔው የሚስቱ ሰልችቶት ነው ወደ አንቺ የመጣው ልክስክስ። ልጅ ነኝ ገና ህፃን ነኝ። ጡቴ ድንቡሽቡሽ ያለ ነው፣ ቁጭ ያለ ነው። ገና መውጣት ደረጃ ላይ ነኝ። ቢያንስ 14 15 ቤት እጠጋለሁ እድሜ። ከዛ እናትዋ ቤት እየሄደች ሚስትዮ ታድራለች። እናቷ አይነ ስውር ናቸው እና 22 እየሄደች ታድራለች። የእሱ ቤት ቤተል ነው። ከቤተል ቤቷ እሷ 22 ሄዳ እያደረች እሱ እኔን ሊደፍረኝ ይሞክራል። ከዛ በኋላ ለጎረቤት ለተከራዩ ስነግራት ከዚህ ቤት ከአዋሳ እናትየው እንዲህ አድርጋ ያመጣችውን ልጅ ደፍሮ አስረግዟት አስወርዶላት ልጅቱ ታማ መልሶ ሚስቱ ሳታቅ በቢላዋ ያስፈራራት። ካረገዘች በኋላ ነው ልጅቷ ለእኔ የነገረች። ከዛ በኋላ ወደ አዋሳ ሸኝቷታል። አሁን ደግሞ ይሄ ድጋሚ ከዚህ አካባቢ ሰራተኛ ከደላላ ቤት የማይፈልገው ከዛ ከአዋሳ የሚያስመጣው ነውሩ እንዳይታወቅበት ነው። ድጋሚ ባንቺ ይሄ ነገር ከማፈጸሙ በፊት እርምጃ ውሰጂ፣ ለምስትህ እነግራለሁ፣ ከገደልከኝም ደግሞ ለእናተ እነግራለሁ፣ ይህንን ነገር ሁሉ ለወንድም እነግራለሁ በይና አስፈራሪ። እሱ ባለበት ቦታ ክላስሽ በረሽን ቆልፍ ምናምን ብላ ተከራይዋ እኔንም ይሞክረኛል አለች። ደግሞ በጣም ሰሰኛ ነው። የገዛ ተከራዩን 3 ዓመት ልጅ አላት። ተከራዩን ራሱ ይጠይቃታል ባሏ በሌለበት ቦታ። በጣም ሰሰኛ። ከዛ በጣም ሲያስቸግር ባለትዳር ሆና የልጆች እናት ሆና ባሏ በሌለበት ላርግሽ ይላታል። እውነቴን ነው የምልሽ። ባለትዳር ሆና ያውን የ3 ዓመት ልጅ በሽታ አለበት። ይሄማ በሽተኛ ነው፣ ጤነኛ አይደለም። ከዛ ሚስቱ ምንም ታሪክ አታውቅም እና በጣም ሰሰኛ ከመሆኑ አንጻር የድሮ ቤት ታውቂያለሽ፣ እንደ ወፍጮ ቤት ዲዛይን የሆነው ጓዳ ሳሎን እንዲህ ነው ያለው። እና አሁን
እኔ ማጥባ ገብቼ ክሽን ገብቼ እቃ እስካመጣ በር ቆልፎ ሚስቱን ሳልሆን ያደርጋታል። ለምን? ከስሰኝነቱ አንጻር ቀን ጠዋት ማታ አይለይም። እና በዛ ጊዜ እኔ ልጅ ነበርኩኝ፣ ይሄን ነገር አላስተውልም። አሁን እቺ ተከራይ ቁጭ አድርጋ መከረችኝ። እንዲ ነው። ስለዚህ አስረግዞ አስወርዶ ነው ይሸኛት። ይሄ ታሪክ ባንቺ ይፈጸማል። ስለዚህ እሱ ቤት ሲያድር ተጠንቀቂ ያለች። እሺ ብዬ ከዛ የራሴ ክላስ የእንግዳ ክፍል ነው ማድረው። የራሴን የቻለ አልጋ ቤት ነው ያለው፣ ሰፊ ግቢ ነው። ከዛ አልጋ ቤቱን ቁልፍ የኔ ቁልፍ አለኝ። ከዛ ያንን ቁልፍ ነቀለና ወሰደ። ከዛ ሲወስድ ሚስቱ ስትመጣ ሚስቱን ሀና ቁልፉን ስጭኝ፣ የዚህን በር ቁልፍ አልኳት። ከዛ ለምን ተው ወሰርክባት? ማን የወሰደው ስብ? እኔ አላቅም ጠፍቶብኛል አልኩት ላለማስጠቆር። ከዛ ስብ ቁልፉን ስጭኝ ስላት ለምን ፈልገሽ ነው? ምን ችግር አለ አለች። ምንም ችግር የለውም፣ እኔ ግን መቆልፌ መተኛት ነው የምፈልገው አልኳት። ከዛ እሺ ብላ ድጋሚ ሰጠችኝ። ድጋሚ ሲሰጥ ድጋሚም ሰረቀኝ። ከዛ ማታ ማታ ይሰርቅና ድጋሚ ሚስቱን እንዳልጠይቀው ጠዋት ደግሞ ምን ያደርጋል? ቁልፉን እንትን ይመልስልኛል። የተሳቀኩኝ አንድ ቀን ሊደፍረኝ ስሞክር እሷ በሌለችበት ቦታ እንደዚሁ እናቷ ጋር ሄዳ በማስቶስ ዘልዬ በውጭ ወጣሁት። ሰዎቹን ጠራለሁ አልኩኝ። ቢላዋ የስጋ ቢላዋ ረጅሙን ይዞ ይህንን አንገትሽ ላይ ነው የምሰካው ይለኛል፣ ያስፈራራኛል። ተወኝ ልኑር ብዬ እግሩ ላይ ወርቃለሁ። እግሩ ላይ ወርቅና ነገ ሴት ልትወልዳለ እናተ አለች ተወኝ ብዬ ለምናለሁ። የሴሰኛ ፊልም ይከፍታል ሳሎን ቁጭ ብሎ ሚስቱ በሌለ ሚስቱ እናቷ ጋር ታዘወትራለች። እሷ የምታዘወትረው ለምንድን ነው? እናቷ አይነ ስውር ነች። ሴት ልጅ እሷ ብቻ ነች። ሌሎቹ አሜሪካን ውጭ ናቸው ያሉ እና እናቷ ጋር ስለምታዘወትር የሴሰኛ ፊልም ይከፍትና ሳሎን ነይ ቁጭ ብልና ቡና አፍይልኝ ይለኛል። በቃ ከዛ ቤት ማውጣት አለብኝ ብዬ ወሰድኩኝ። ያቺ ተከራይ መከረችኝ። ከዛ ማውጣት አለብኝ ብዬ እሱ ሳይደፍረኝ የገዛ ወንድሙ ደፈረኝ፣ አፍኖኝ እነሱ በሌሉበት ቦታ። ከዛ እንደዚህ ሆኜ እግዚአብሔር ይመስገን በዛ ሰዓት አላረገዝኩኝ። ከዛ በኋላ በማግስቱ ወጥቼ ጠፍቼ ደላላ ቤት ጠያይቄ ሄድኩኝ። ደላላ ቤት ሄጄ እዚህ 22 ስታመጣኝ ልብስ ቤት ምሰራ ልጅ አለች። ዝም ብዬ ስለምተመቸችኝ ሰላም እላታለሁ። ወንድሙ ማለት እነሱ ቤት እናንተ ቤት አብሮ ይኖር ነበር ወይስ እንግድነት መጥቶ ነው?